ስሜ ተክለ ኪዳኔ ይባላለሁኝ። በጉራጌ ዞን በእነወሪኖር ወረዳ በሽሞሮ ቀበሌ ገበሬ ማህበር ተወላጅ ነኝ። እሺ እኔ ስሜ አበራ ወልዴ ይባላለሁ። የኖር መጽሐፍ ቅዱስ ተርጓሚም አስተባባሪም ነኝ። እኔ እዚሁ እነሞር ወረዳ ውስጥ ዲቼ በሚባል መንደር ውስጥ ነው የተወለድኩት። እኔ ስሜ ዮሐንስ ወጉ ይባላለሁ። ተወልጄ ያደኩት በእኖር ወረዳ ጉንችሬ ማዞሪያ አካባቢ ሸብራበር በሚባል ልዩ ስሙ ሸብራበር በሚባል አካባቢ ነኝ። እና አሁን እኔ መጽሐፉ ተተርጉሞ ሲመጣ አሁን ባለው በአንዳንድ መረጃዎች ከሪቪው ኮሚቴም ጋር ስንሰራ አንዳንድ ሰዎች ደግሞ መጽሐፉ ስናነብላቸው ከሚሰጡን ሐሳብ ተነስተን መጽሐፉ በጣም ሊጠቅም እንዳለና ብዙ ሰዎች ለውጥ ሊያዩበት እንደሚችሉ ብዙ ሰዎች ጋር ወንጌል ሊደርስ እንደሚችል በጣም ይሄ ከብዙ ሰዎች ምስክርነት ግልጽ ሊሆንልን ይችላል ማለት ነው። በመቀጠል ደግሞ ብዙ ሰዎች አሁን እኛ ጋር ከተማረው ህዝብ ይልቅ ቀደም ያሉ አባቶች ያልተማሩ በጣም ብዙ ሰዎች አሉ። ቤተክርስቲያን ውስጥ አብዛኛው ወጣት ከተማ ነው የሚኖረው። ወንጌል የሚሰበክላቸውና በየቀኑ ቃሉን የሚሰሙ ሰዎች በይበልጥ ያልተማሩ ስለሆኑ እንግዲህ ብዙ ጊዜ የተለያየ ሰውም ስለሚኖር በትርጉም ነው የሚሰሙት። ካልሆነም ደግሞ መጽሐፉ ሲነበብላቸው ያንኑ ከሰሙ ሰሙ፣ ካልሰሙ ደግሞ አልሰሙም ተብሎ ነበር የሚባለው። አሁን ግን መጽሐፍ ቅዱስ በኦዲዮ ወደ እነሱ ሲመጣ በመቀጠል ደግሞ ቤተክርስቲያን ውስጥ እቺን መጽሐፍ ገና ለመጀመሪያ ሲነበብላቸው በራሳቸው አፍ መፍቻ ቋንቋ ስለሆነ በጣም በሚገርም ሁኔታ ሊረዱት እንደሚችል አስባለሁ። አንድ እናት ምስክርነት እንደሰጡኝ እንግዲህ ልጃቸው ይሄን ጉራግኛ መጽሐፍ ይዞ ሄዶ መጽሐፉን በሚያነብላቸው ሰዓት በተደጋጋሚ እንዲያነብላቸውና በርግጥ ይሄ የኛ ነው እስከዛሬ ድረስ የምንሰማው ይሄንኑ ነው ወይ ብለው በቃ ተደንቆ እንዳወሩልን ነው የነገሩን። በመቀጠል ደግሞ ጂሰስ ፊልም ተተርጉሞ ገብቶ ነበር። በዛ በጂሰስ ፊልም ላይ እቺ አሁን እያንዳንዱ ስክሪፕት በጉራግኛ የሚነገረውን ነገር በሰሙ ሰዓት ለካ የኛንም ቋንቋ እግዚአብሔር ይሰማል ወይ ለካ የኛም ቋንቋ ሊተረጎም ሊሰራበት የሚችል ነው ወይ ብሎ ሐሳብ የሰጡን ብዙ ሰዎች አሉ። ስለዚህ አሁን መጽሐፉ በጣም ሊጠቅም እንደሚችል ወንጌል ያልደረሳቸው ሰዎች ወንጌል ሊደርሳቸው እንደሚችል ማንበብ ያልቻሉ ሰዎች ደግሞ በሪካርዲንግ ወደ እነሱ ሲመጣ በጣም ለውጥ ሊያመጣ እንደሚችል በጣም ተስፋ አለ። ከዚህ በፊት አማርኛ ብቻ ስለነበረ ያው ሰው ዝም ብሎ ሰምቶ ነው የሚወጣው እንጂ ምንም የሚረዳው ነገር አልነበረም። አሁን ግን በራሱ ቋንቋ በሚገባው ቋንቋ እየተነበበ በጆሮው እየሰማ የሚሰማው ቋንቋ ንባብ የራሱ ቋንቋ ስለሆነ በበለጠ ይረዳል። በቃ ትርጓሜ አያስፈልገውም። በቃ በህይወቱ ይተገብረዋል፣ ይፈጽመዋል። ከዚህ በፊት እንግዲህ መጽሐፍ ቅዱስ ትርጉም በእነሞርኛ በአጠቃላይ እንኳን በሌላም በጉራጌ ቋንቋ ሁሉ ብዙ አልነበረም እና ጥቂት ዓመታት በኋላ በቸህኛ ነው። የቸህኛውም ያው ጥቂት ነው የሚገባው የእነሞር ህዝብ። አሁን ደግሞ በራሱ በእነሞር ቋንቋ ሲተረጎም እንግዲህ አዲስ ነገር እንደተወለደ እንደ ልደት ነው። ምክንያቱም የኛ ያለንበት ማህበረሰብ አብዛኛው ያልተማሩ አባቶችና እናቶች ያሉበት ነው። ማንበብ መጻፍ ማይችሉ። ስለዚህ በአማርኛው መጽሐፍ ቅዱስ ስናገለግል በጣም ይቸገሩም እንቸገርም ነበረ። ምናልባት እንኳን አማርኛ ከሌላ ቦታ መጥቶ የሚናገር ሰው ከሆነ ሌላ ጉራግኛ ትርጉም የሚሰጥ ሰው አቁመን ነበረ። ያም ትክክለኛ ነገር አይሰጥም፣ ህዝቡ አያገኝም ነበር። አሁን ግን በራሱ ቋንቋ በዚህ በእነሞር ቋንቋ ይህ መጽሐፍ አዲስ ኪዳን ተተርጉሞ በማግኘቱ ህዝቡ እንግዲህ ሙሉ በሙሉ የእግዚአብሔር ቃል ሁሉም ሊሰማ በሚችልበት ማንም ልዩነት በሌለበት ያልተማረም የተማረም ቋንቋውን የሚናገር ሰው በሙሉ በግልጽ መስማት የእግዚአብሔር ቃል መረዳት በሚችልበት ሁኔታ በመተርጎሙ በጣም ደስ ብሎኛል። አሁን ይሄኛው መጽሐፍ እኔ ሳነበው ለራሴ ራሱ በጣም ገርሞኛል እና በዚህ መልኩ በመሆኑ እግዚአብሔር ለዚህ ህዝብ ያለው ዓላማና እቅድ የማዳን እቅዱ ትልቅ እንደሆነ አይቻልም እና በጣም ነው ደስ ያለው። በጣም በህይወቴ ስጓጓለት የነበረው ለኔ ልክ ትክክለኛ ከመወልዳቸው ልጆች
አንድ ልጅ እንደተወለደልኝ ነው ማስበው እና በዛ ልክ ነው እና ቤተክርስቲያኔ ይጸልያል፣ እኔ ይጸልያለሁ፣ ቤተሰቤ ይጸልያል፣ ቤተሰቤ ዋጋ ከፍሏል። ቤተክርስቲያን ደግሞ በጉጉት ትጠብቀዋለች፣ የአካባቢ ህዝብ በጉጉት ይጠብቀዋል። ለኔ እቺን መጽሐፍ እንዲህ አሁን የመጀመሪያ ኤዲሽን ናት እንዲህ ተተርጉማ የመጣች ቀን ያኔ የተወለድኩ ነው የመሰለኝና ሰዎች ሲያመሰግኑ ሁሉ ያልኩት አንድ ነገር አለ። መጨረሻ እግዚአብሔር መጽሐፉ አልቆ በእኛ እጅ ውስጥ ሲያስገባው ያኔ በቃ እግዚአብሔርን ያን ጊዜ አንድ ልጅ እንደወለድኩ ያህል አመሰግነዋለሁ ብዬ ሳስብ እና በእርግጥ ለኛ እግዚአብሔር ረድቶናል ማለት ነው። ብዙ ዋጋ ተከፍሏል። መጽሐፉ ፊደል አልነበረውም፣ ስክሪፕት አልነበረውም። የክሊፍ ኢትዮጵያ ስክሪፕትን የሚሰሩ ሰዎች ፈልጎ በማምጣት እንደገና የቋንቋው ደግሞ ለራሱ የሆነ ፊደል አልነበረውም። ፊደል ገበታ ተቀርጾለታል። በመቀጠል ደግሞ ለኛ ብቻ አይደለም ለቋንቋው እድገት በራሱ ይሄ የመጀመሪያ መጽሐፍ ከመሆኑ አንፃር ለኛ ብቻ ሳይሆን ለወረዳው፣ ለአካባቢው ህዝብ፣ ለነሞርኛ ተናጋሪ እንደገና ለነሞር ቋንቋ እድገት በራሱ ትልቅ ጥቅም እንዳለው አስባለሁ። ምክንያቱም ከዚህ በኋላ ፊደል ይቀረጻል። የነሞርኛ ፊደላት የሚጽፉ ሰዎች መጻፍ ይጀምራሉ። ትምህርት ቤት ላይ ፊደሉ መሰጠት ይጀምራል እና እኛ ሊትሬሲ ፕሮግራሙን ልንጀምር በቃ ሁሉ ነገር አጠናቀን እዚህ ጋር ደርሰናል። ስለዚህ ለኛ ብቻ ለኔ ብቻ ደስታ ሳይሆን መጽሐፍ ቅዱስ መተርጎሙ ለቤተ ክርስቲያን፣ ለወረዳው፣ ለቋንቋ ሁሉ ጥቅም እንዳለው አስባለሁ። እግዚአብሔር የተመሰገነ ይሁን።